ትናንት በአንዳንድ ሀገሮች የመተቃቀፍ ቀን ተከብሮ ውሏል። መተቃቀፍ ውጥረት ያረክሳል፣ ጭንቅን ይፈውሳል፣ መንፈስን ያድሳል ይባላል። ሳይንስ በዚህ ላይ ምን ይላል? በመቀሌ ዩኒቨርሲቲ የሳይኮሎጂ መምህርና በልጆች ሳይኮሎጂ በርካታ ጥናቶችን ያደረጉትን አቶ ሰኢድ ኢብሬን በዚህ ዙሪያ ጋብዘናቸዋል። ወደ ስነልቦና ከመጣቱ በፊት በባህልም ቢሆን የቅርበት መገለጫ ነው። የማታውቀው ሰው ነው ዝም ብለህ አንገትን ሰበር አድርገህ ሰላምታ የምትሰጠው። የምትታወቅ ሰው ከሆነና ትንሽ ግንኙነት ካለ በእጅ ሰላም ትዘለዋለህ። ትንሽ ቅርበቱ የስትሮንግ ከሆነ ደግሞ ሀግ ትደራረጋለህ። የንክኪ ደረጃው እየጨመረ በክሎዝነሱና በቅርበቱ የሚለካ ነው የሚሆነው ማለት ነው። እና ይህን ወደ ስነ ልቦናም ስናመጣው አታችመንት ቲዮሪ የሚባል ቲዮሪ አለ። ገና ከህፃነታችን ጀምሮ ኮንታክት ኮምፎርት ይለዋል። ንክኪ በጣም ፓወርፉል የሆነ ሴንስ ይሰጣል። ህፃናት ልጆች እናቶች ሲያጥቧቸው፣ ሲመግቧቸው እጃቸውን በፀጉራቸው መሀል አስገብተው እንደዚህ ሲነካኳቸው ያ በጣም ፓወርፉል የሆነ ስሜት ስለሚሰጥ ልጆች ለእናታቸው ያላቸው የኢሞሽናል ኮኔክሽን በጣም ጠንካራ ነው የሚሆነው። ምን ያክል ፓወርፉል የሆነ ሴንስ እንደሆነ የሚያመላክት ነው የታክታይል ሴንሴሽን። ብዙውን ጊዜ ትልቅ ከሆንንም በኋላ ወደ ልጅነታችን ስንመለስ ከእናታችን ጋር የነበረን ግንኙነት በተለይም ቀደም የጠቀሱት ይሄ ጣቶቻችን ፀጉራችን ውስጥ አስገብተው ሲነካኩን ምንተኛውን በዛ መንገድ ነው ልዩ ስሜት ይሰማናል። ምናልባት እርስዎ የልጆች ስነልቦና ላይም ብዙ ጥናት ስለሰሩ ልጆች ላይ በዛ ወቅት የሚፈጠረው ስሜት በኋላ ህይወታችን ላይ የሚያገናኘው ነገር አለ? ልጅነት በቃ የህይወት ምዕራፍ አንድ እንደማለት ነው። ከምዕራፍ 1 ጀምረን ወደ ምዕራፍ 2 3 እያልክ እያደገ ነው የሚሄደው እና እንዲህ አይነት ኮንታክት ኮምፎርት ተርሙ ራሱ በጣም ኢንተረስቲንግ ነው። ኮንታክት ኮምፎርት ትረስት ዲቨሎፕ እንዲያደርጉ ነው የሚያደርጋቸው። የፈለገ ነገር ቢመጣ እናታቸው እስካለች ድረስ ምንም ነገር እንደማይበግራቸው፣ እናታቸው የኮንፊደንሳቸው፣ እናታቸው የስሜታቸው አጋር አድርገው ነው የሚቆጥሩት እና በኋላ ላይ ሲያድጉም ይሄ ትረስት የሚባለውን ቢሄቪየር ዲቨሎፕ ያደርጋሉ። ከሌላ ሰው ጋር ሪሌሽንሺፕ ለመፍጠር አይቸገሩም። በቀላሉ ስታብሊሽ ያደርጋሉ ሪሌሽንሺፕ። ወላጆቻቸው ውጪ በተቋማት ያደጉ ሰዎች ምግብና ሌሎች አገልግሎቶች ቢሟሉላቸውም እነዚህ ነገሮች ያጣሉ ብለውኝ ነበር። ይሄ ክፍተት በኋላኛው ህይወታቸው ላይ በምን መንገድ ይንጸባረቃል? ሰዎችን ማመን የሚለው ነገር አንደኛው ነው። ሰዎችን ማታምናቸው ከሆነ ለተለያዩ ሳይኮሎጂካል ፔይኖችም እኮ ይዳርጋል። ለምሳሌ ፓራኖያድ፣ ብዙ አይነት ዲስኦርደሮች አሉ። በኋላ ላይ የሚያስከብ ተጠራጣሪነት፣ ማንንም አለማመን፣ ሰው ያግዘኛል፣ ይረዳኛል፣ ስሜቴን ያውቀዋል የሚል እምነት አይኖራቸውም። ያ ደግሞ ለሪሌሽንሺፕ ትልቅ እንቅፋት ነው የሚሆነው። አዋቂዎች በተለይ ከኮቪድ በኋላ መጨባበጥ የሚለው ነገር ትንሽ የቀነሰ ይመስለኛል በዓለም ደረጃ። ከዛ በኋላ አንዳንድ ባህሎች ላይ መተቃቀፍም አለ፣ በስራ ባልደረቦችም መሃል ወዘተ። እሱ ነገር አእምሯችን ላይ የሚፈጥረው ነገር አለ ወይ በአዋቂዎች ዘንድ? ምንድነው? አንድ ጥናት ቅድም ሳነብ ነበረ የማይግሪን በሽታን ሁሉ በተወሰነ ደረጃ ማቅለል ይችላል የሚል ነገር። በእርግጥ አእምሯችን ላይ የሚፈጥረው ነገር አለ? ፊዚካሊ መተቃቀፍ እንዳልኩ በጣም ደስ የሚል ስሜት ነው የሚፈጥረው። እንደውም ሄለን ኬለር ራሱ ቪዥዋሊ ማየት አትችልም፣ መስማት የማትችለው ልጅ እኮ ዓለምን ያወቀችበት አንደኛው መንገድ በዚህ በንክኪ ነው። ታክታይል ሴንሴሽን ነው እና ፓወርፉልነቱ እንደተጠበቀ ሆኖ ብሬን ላይ የሚፈጠረው ኢምፓክት ግን ምንድነው? በምንተቃቀፍበት ጊዜ፣ ንክኪ በሚኖርበት ጊዜ ቆዳችን ላይ ያሉ ሴንሰሪ ሪሰፕተሮች አሉ፣ ተች ሪሰፕተሮች አሉ። እነዚህ ሪሰፕተሮች ከአካባቢ የሚመጣን መረጃ እንዳለ ወደ ብሬን ሳይሆን የሚልኩት ብሬን ሊተረጉመው በሚችለው መልኩ ኮንቨርት አድርገው ኤሌክትሪክ የሆነ ሲግናል ነው የሚልኩት እና እነዚህ ሲግናሎች በሚላኩበት ጊዜ በብሬን ውስጥ ኒውሮ ኬሚካል ቼንጆች ይኖራሉ። ከነዚህ ኬሚካል ቼንጆች አንደኛው ዶፓሚን እና ሴሮቶኒን የሚባሉ የደስተኝነት ስሜትን የሚፈጥሩ ኒውሮ ትራንስሚተሮች አሉ እና እነዚህ ተች ወይም ከንክኪ ጋር የሚገናኝ ስሜት እነዚህን የኒውሮ ትራንስሚተሮች ኢንዲዩስ ያደርጋል፣ እንዲመነጩ ያደርጋቸዋል። እነዛ ደግሞ በብሬናችን ውስጥ በብዛት በሚገኙበት ጊዜ የደስተኝነት ስሜት ያመነጫል ማለት ነው። ደስ ይለናል። ኦክሲቶሲን፣ ዶፓሚን፣ ሴሮቶኒን። በተመሳሳይ መንገድ ደግሞ እነዚህ ደስ እንዲለን የሚያደርጉ ኒውሮ ትራንስሚተሮች ሪሊዝ በሚደረጉበት ጊዜ ስትረስ እና የመጨናነቅ ሆርሞኖች ደግሞ አሉ። ለምሳሌ ኮርቲሶል የሚባል ሆርሞናል ስትረስ የሚፈጥር፣ እነዚህ ስትረሰሮች ደግሞ ብሎክ ይደረጋሉ።
ስለዚህ በሌላ አባባል ምንድነው ከሰው ጋር ቆመን አክስ እንደራረግ ስንተቃቀፍ ንክኪ በሚኖርበት ጊዜ የደስተኝነት ስሜቱ የሚመጣውና የብሬን ኬሚስትሪው ከነዚህ ከኒውሮትራንስሚተሮች እና የብሬን ኬሚካሎች ጋር የተያያዘ ስለሆነ ነው። በስነ ልቦና ሕክምና ውስጥ አንዳንዴ ልክ መድኃኒት እንደሚጻፈው ፕሪስክሪፕሽን በቀን 3 4 ወይ 8 መተቃቀፎች ተብሎ የሚጻፉባቸው አገሮች እንዳሉ ሳይ ነበርና በቀን ውስጥ እንደው ከተቻለ ሰው ምን ያህል ጊዜ ቢተቃቀፍ ይመከራል? ይሄ እንግዲህ እንደ ሁኔታው የሚወሰን ነው እንጂ ልክ እንደ ሜዲሲን በቀን ተለክቶ በዶዝ የሚለካ ሳይሆን እንደ ቅርበቱ መጠን አስማች አስፖስብል ሰዎች ቢያደርጉ የሚሻለው ነገር ምንድነው? በቃ ሀግ ማድረግ ጥሩ ስሜት ይሰጣል። ይሄ ጥሩ ስሜት እስከሰጠ ድረስ ኤቭሪ ታይም ቢያደርጉት ደስተኛ ያደርጋቸዋል። ከሌላ ሰው ጋር ያላቸውን ኢሞሽናል ቦንድ ያጠናክራል። መተጋገዝን፣ መተሳሰብን፣ መረዳዳትን ያመጣል። ስለዚህ በሁለት ሰዎች መካከል የሚነን ኢሞሽናል ኮኔክሽን ማጠንከር ነው። እስከተቻላቸው ድረስ በቁጥር ሳይሆን ለምን 10 ጊዜ ሳይሆን ብዙ ሰው ጋር የምትገናኝ ከሆነ የምትደራረግ ዩ ፊል ጉድ